ጌታ ኢየሱስ ክርስቶስን የሕይወታችሁ ጌታ አድርጋችሁ ለመቀበል የተዘጋጃችሁ ሰዎች እዚህ ጉባኤ ውስጥ አላችሁ። ለእናንተ መጸለይ እፈልጋለሁ። የመዳን ቀን ዛሬ ነው። ከዚህ የሚበልጥ መልካም ዜና የለም። ከዚህ በፊት መወሰን አልቻልኩም ነበር። ዛሬ በሰማሁት ቃል ጌታ ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ለመሾም ውሳኔ ላይ ደርሻለሁ እና መጸለይ እፈልጋለሁኝ። አግዙኝ የምትሉ ሰዎች እዚህ ውስጥ አላችሁ? ኖ bless you really this is amazing. Yes. እየጠየቃችሁ አገልጋዮች ጌታ ኢየሱስ ክርስቶስን ለመቀበል የሚፈልጉትን ወደዚህ ላኩ። እየሮጣችሁ ነው። እስኪ ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ሰው ያደርጋል፣ ወንጌል ይለውጣል፣ ወንጌል የመዳን ቀን ዛሬ ነው። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል የሕይወት ጌታ ኢየሱስ ክርስቶስ ብቻ ነው። ያደርጋል፣ ወንጌል ይለውጣል፣ ወንጌል ደስ ይላል በጣም እውቅናን ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። በወንጌል አላፍርም፣ ወንጌል ያሸንፋል። በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል ቶሎ በሉ ቶሎ በሉ። ለመጨረሻ ጊዜ ነው የምጠራችሁ። ዓለም በልጁ ይጠቀልላል፣ በእርሱ የሚያምን ከፍርድ ይድናል። መከሩ ብዙ ሰፊ ነውና እኛም እንጨዳ አብረን እንስራ። የምስራቹን እየሰበከ በሽተኞችን እየፈወሰ ሰው ጌታን ሲያገኝ ደስታዬ ወደር ነው። በናደራ ተነስተን ዛሬ ወንጌል እንስራ። በወንጌል አላፍርም፣ እየሮጣችሁ ነው። የመዳን ቀን ዛሬ ነው። በወንጌል አላፍርም፣ በወንጌል ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል ቀኝ እጃችሁን አንሱና ከኔ ጋር እኔ የምለውን በሉ። ጌታ ሆይ ከዛሬ ጀምሮ ሕይወቴ ዘመኔ ለአንተ ሰጥቻለሁ። አንተ ጌታ እንደሆንክ አንተ ጌታ ነው በልቤ አምናለሁ፣ በአፌም እመሰክራለሁ። ጌትነትህ ለዓለም ሁሉ እናገራለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅህ አድርጌ ስለተቀበልከኝ እጅግ አድርጌ አመሰግናለሁ። ዋው! ሐምሌ 5 2018 ዓመተ ምህረት 122 ሰዎች ወደ እግዚአብሔር መንግሥት ተጨመሩ።